ይሁንና ባለንበት ዘመን የሀገር ብሔራዊ ጥቅም ለመጉዳት ከሚመጣብን ጠላት ጎን እቆማለሁ የሚሉ አንዳንድ ዜጎቻችን መታየት ጀምረዋል። ይህ በአገራችን ታሪክ ያልነበረ የክሽፈት ደረጃ እንጂ የኢትዮጵያውያን ታሪክ አይደለም። ወራሪው ኃይል አድዋ ላይ የደረሰበትን ሽንፈት ለመበቀል ለ40 ዓመታት ዝግጅት ካደረገ በኋላ ሀገራችንን በድጋሚ ከመውረሩ ቀደም ብሎ ኢትዮጵያውያንን ለመከፋፈል የሚያስችለውን በርካታ ስራዎች ሰርተዋል። በርካታ ዜጎችን በገንዘብ ተቀጥረው ስልጣን ይሰጣቸዋል እየተባሉ በማታለል በባንዳነት ከጎኑ እንዲሰለፉ አድርጓል። ይህ በመሆኑም ቅኝ ገዢዎች ጊዜያዊ ድል እንዲጎናጸፉና ለነጻነት የተደረገውን ተጋድሎ ብዙ መስዋዕትነት እንዳስከፈለን ይታወቃል። በዚህ በሁለተኛው ዙር ጦርነት ባንዳዎች መፈልፈል ጀምረው የነበረ ሲሆን ከ5 ዓመት ተጋድሎና ድል በኋላ ጀግኖችን ገፋ በማድረግ ለባንዳዎች ሹመትና ሽልማት የተሰጠበት ወቅት ስለነበረ የባንዳነት ጸባይ ተደፋፍሯል፣ እያደገ መጥቷል። የባንዳ ቤተሰቦችም ከዛ በኋላ የባዕድ ተልዕኮ የተቀበሉ ኢትዮጵያን ሲያዳክሙ ከርመዋል። ዛሬም በ129ኛውን ዓመት እያከበርን ባለንበት ጊዜ ከታሪካዊ ጠላቶቻችን ተልዕኮ የተቀበሉ አገራችንን ያዳከሙ ናቸው። ዋናዎቹ ጠላቶቻችንን ልንወራችሁ እንመጣለን ሲሉ ከጠላት ጋር ኢትዮጵያን እንደሚወጉ ቃል እየገቡ ይገኛሉ። ጠላቶቻችንን ጊዜያዊ ድል ባገኙባቸው ጊዜያት ሁሉ መላው የሀገራችን ዜጎች የጥቃት ሰለባ ተደረጉ እንጂ ውለታ ውለውልኛል ተብለው ከጥቃት ያመለጡ ኢትዮጵያውያን አልነበሩ። ምክንያቱም የሀገራችን ታሪካዊ ጠላቶች ኢትዮጵያውያንን ሁሉ እንደ ጠላትና የህልውናቸው አደጋ አድርገው የሚመለከቱ ስለሆነ ማንም የኢትዮጵያዊ ዜጋ ወገኖቹን አሳልፎ ሰጥቶ ክብርና ሞገስ አያገኝም። ከጠላት ጋር በመሆን አገር በማዳከም ተግባር ላይ መሰማራት የኢትዮጵያን ዝቅታ ለትውልድ ከማስተላለፍ ውጪ የኢትዮጵያን ከፍታ አያረጋግጥም። በሌላ በኩል ኢትዮጵያውያን የገጠማት የውጭ ወራሪዎችም ሆኑ የውስጥ ግጭቶች ጊዜያዊ መንገራገጫዎችን ከመፍጠር ባለፈ ኢትዮጵያን በዘላቂነት አንበርክከው አያውቁም። እኛ ኢትዮጵያውያን ደከሙ ስሉን ጠንክረን የምንወጣ፣ ተሸንፉ ስሉን በወኔና በእልህ ጠላትን ተፋልመን ድል የምንጎናጸፍ ጀግኖች ነን። እኛ ኢትዮጵያውያን ክፉ ቀን ሲመጣብንና ለአደጋ የተጋለጥን በመሰለ ጊዜ የሚከዱን ሁሉ ባሸነፍንና ድል ባደረግን ጊዜ ሀፍረትን ይከናነባሉ። ይህ ሲሆን የቆየና እየሆነ ያለው ወደፊትም የሚሆን ነው። በመሆኑም ለዘመኑ ባንዳዎች የማስተላልፈው መልእክት ወጀብ በመጣ ቁጥር ኢትዮጵያ ትዳከማለች ወይም ትሸነፋለች ብላችሁ ለጠላቶቻችን ለማጎብደድ ክብራችሁን አትሽጡ የሚል መልእክት ማስተላለፍ ፈልጋለሁ።